ሰላም ሰላም፣ እንዴት ከርማችኋል? ዛሬ ደግሞ በጣም ቆንጆ የሆነ ጾም የሚያስረሳ በደንበጫል የሚሰራ ስልስ ነው ማሳያችሁ። ተከታተሉኝ። የሚያስፈልጋችሁ ቲማቲም፣ ካሮት፣ ሰለሪ በአማርኛ እርግጠኛ አይደለሁም፣ ነጭ ሽንኩርት፣ ደንበጫልና ቀይ ሽንኩርት ነው የሚያስፈልጋችሁና ቶሜቶ ፔስት። መጀመሪያ ሽንኩርታችንን ድቅቅ አድርገን ከትፋለን። ሁሉም በእጅ መያዝ እንደሚቻል ያህል አድርገን ነው የምንከትፈው። ቲማቲማችንን እንከትፋለን። ነጭ ሽንኩርት ደግሞ ያው እንደምታዩት ብትፈልጉ እኔ በቺዝ መፈቅፈቂያ ነው የፈቀፈኩት። ሰለሪውንም እንደዚሁ ትከትፋላችሁ። ብዙ ጊዜ ሰለሪ ሱፕ ውስጥ ነው የሚገባው፣ ማታውቁ ሰዎች ካላችሁ ድንገት። ካሮት ደግሞ ትንሿን የተጠቀምኩት፣ ትልቁን ከተጠቀማችሁ ሁለቱ ትልልቁ በቂ ነው። እሱንም በትንንሹ ትከትፋላችሁ እና መጀመሪያ አብረን ምንሰራው ሽንኩርትንና ቲማቲሙን ነው መጀመሪያ የምናበስለው። እሱም ብቻውን በመጥበሻ ላይ ለየዋለሁ ማለት ነው። ከዛ ሌሎቹን ደግሞ በተለያየ እቃ አስቀምጣለሁ እሱ እንዲመቸኝ ማለት ነው። አሁን ደንበጫሉን በደንብ አድርጌ በትንሹ ስላይስ አደርገዋለሁ። በጣም መወፈር የለበትም፣ ምክንያቱም ሲበስል በጣም ይለሰልሳል። ትንሽ ነው የሚሆነው። አሁን ደግሞ የድንብላል ቅጠላችንን ደግሞ እንከትፋለን። የድንብላል ቅጠሉን እንጨቱን ማውጣት አለባችሁ፣ ምክንያቱም እንጨቱ በደንብ አይበስልም። ከላይ ነስነስ አድርገን ስለሆነ የምናወጣው መብሰል ስለሌለበት እንጨቱን ብዙም እንግዲህ ራሴ ስለማልወደው ቅጠሉን ብቻ ነው የማረገው። ይህን ቻፕ ታደርጉና በከትፋችሁ በሳይድ እናስቀምጠዋለን። በመጨረሻ ነው የምንጨምረው። መጀመሪያ ቲማቲሙና ሽንኩርቱን በደንብ አድርገን ሞቅ ባለ መጥበሻ ላይ አመሳ አድርገን ሞቅ ሲል ከዛ ዘይት እንጨምራለን። እዚህ ላይ ዝም ብዬ በአይን እያየሁ ነው የጨመርኩት፣ ግን ግማሽ የሲኒ ያህል ነው የጨመርኩት እና ዘይት በጣም የምትወዱ ከሆነ ብዙ መጨመር ትችላላችሁ፣ ግን በመጠኑ ሲሆን ለጤንነት ጥሩ ነው ብዬ አስባለሁ። ከዛ በሚቀጥለው ካሮት ነው የሚጨምረው፣ ምክንያቱም ካሮት ብዙ ጊዜ ስለሚፈጅ ለመብሰል። አሁን ካሮቱ ደግሞ በሰል ሲል ሰለሪ ጨምራለሁ። አሁን ሰለሪና ካሮቱን በደንብ እስከሚበስል ጠብቃለሁ ማለት ነው። በደንብ ላይ በጣም ሳይሆን መብሰል አለበት። ከላይ ኤግ ፕላንቱን ከመጨመሬ በፊት እንደ ሚንታይም ጋርሊካችንን ወይንም ነጭ ሽንኩርት መጨመር አንርሳ። ጨው ምንፈልገውን ያህል እየቀመስን እንጨምራለን ማለት ነው። ከዛ 2 ሻይ ማንኪያ የሚሆን የቶሜቶ ፔስት ጨምሬበታለሁኝ፣ ሳልሳ ማለት ነው።
አሁን ከደንን ቀስ እያለን እያበሰልን ምንፈልገው ቦታ እስከሚደርስ ድረስ ከደን አድርገን እንጠብቃለን ማለት ነው። በመሃል ደረቀ ብላችሁ ውሃ መጨመር የለባችሁም። ውሃ እንዳይኖረው ነው ዋናው አላማችን እና ቀስ ብሎ በራሱ እንዲበስል ነው። ከዛ በኋላ አሁን መጨረሻ የሚጨመረው ኤግ ፕላንቱ ነው። ከዛ ይሄንን ቶሎ ነው የሚበስለው እና ከደን እያረጋችሁ እሳቱን ቀነስ አድርጋችሁ መጠበቅ ነው ማለት ነው። ቢበዛ 5 ደቂቃ አይፈጅም፣ ወዲያው ነው የሚበስለው። ተመልሼ እመጣለሁ። አሁን ስናየው የበሰለ ይመስላል። አሁን በቃ ልክ መብሰሉን ስናረጋግጥ ፓርስሊ ወይንም ደግሞ የድንብላል ቅጠል ጨምረን ከዛ እናጠፋዋለን። በጣም ቆንጆ ነው የሚሸተው። በጣም ነው የምትወዱት። ለጾም ጊዜ ከፓስታ ጋር መብላት ትችላላችሁ። ከፍሪጅ ውስጥ ዳይሬክት አውጥታችሁ እንደ ቀዘቀዘ እያለ በዳቦ ላይ አርጋችሁ ደረቅ ባለ ዳቦ ላይ በጣም ነው የሚጣፍጠው። እንደዚሁም ደግሞ በሩዝ ብትበሉትም ደግሞ በጣም ነው የሚጣፍጠው። ይሄን በእንጀራ ቀምሼው በጣም ነው የሚጣፍጠው። በደረቅ ዳቦ በጣም ቆንጆ ነውና እኔ እንደው ወደድኩት። እናንተም እንድትወዱት ፈልጋለሁ። ኢንጆይ አርጉት። በጣም ቆንጆ ምግብ ነው። ለለውጥ ጥሩ ነው ለጾም። ሁለተኛ ደግሞ ኒውትሪሽናል ነው እና ስላዳመጣችሁኝ በጣም አርጌ ነው የማመሰግነው። በሚቀጥለው ደግሞ እየተሻለ ነገር አመጣለሁ ብዬ አስባለሁ። ወዳችኋለሁ እና ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ደህና ሁኑ።